ሰላም ሰላም የተወደዳችሁና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ዛሬም በሌላ ቪዲዮ መተንላችኋል። አብራችሁን ቆዩ። ቤተሰብ እንዴት ናችሁ? አለ እንዴት በዚህ በጣም አሪፍ መግቢያ ነው አይደል? መግቢያ ራሷ ተስራ እያላችሁ ነበረ። ጥሩ አርጋ እየተለማመደች ነው። ከዚህ ደግሞ ይሻላል አሻሽላለሁ። እንዴት ነው? አማን ናችሁ? ሁሉ ሰላም አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። ደህና ናችሁ? ዛሬ ቡና እየጠጣን ነው። ዛሬ ያው ፈተቸስ ብለን ሀሜታችን ዛሬ ፈንዲሻ አለ፣ ቡና አለ። ዛሬ ሀሜት በቃ ሁሉ በተሟላ ነው። ሁሉ በደንብ ድምቅምቅ እንድል ንቅት እንድንል። እንዴት ነው? ከቡና ጋር ሀሜት ከባድ ነው አይደለ? ምን ችግር አለው? ሲወርድ ሲዋረድ የመጣው ያለሽ ያደምቀዋል እኮ የማውራት ፍላጎት እንዴት ነው? ትላንትና እንዴት አያችሁ? ትላንትና የተለቀቁ ቪዲዮዎች በእነ አብርሃም ዙሪያ እንግዲህ እነ አብርሃም ጉዳይ ቤተሰብ ውስጥ ገብቶ ቤተሰብንም እያተረማመሰ ነው። እንግዲህ የአብርሃም ሚዜዎች ደግሞ ሩታን ረፍት ሊሰጧትም አልቻሉም። አሁንም ቢሆን በጣም አራስነቷን ብቻ ሳይሆን ተረጋግታ እንድትኖርም ከህይወት ያውጥቻቸዋለሁ ስትል መልሰው ህይወቷ ውስጥ ገብቶ በጣም እያስቸገሯት ነው። መተው አልቻሉም። ለምን ሊታዋት እንዳልቻሉ አልገባኝም። በቃ ይመስለኛል እንግዲህ እና አቤል ያው ታርጌት አድርገው የመጡት እነሱም ሩታ ሰላሟን አግኝታ እንዳትኖር ለማበሳጨት ይመስለኛል። ለማበሳጨትና እንደገና ደግሞ የሄርሜላ ቲፎዞች ስለሆኑ በቃ እንትን እያሉ ነው። በጣም እያስቸገሩ ነው። ወደ ሄርሜላ አብረዋል። ሩታ ጋር ያለው ህይወት እንዲያበቃ ይፈልጋሉ እነሱ። አባክቷል እኮ ለምን እንደ ማለት አሁን አብቅቷል ኦሬዲ ማለት ነው። አብርሃም ቢሆን እሷ በሰላም እንድትተኛ አይፈልጉም። አሁን ተለያዩ እኮ አይደለ? እሱም ወደ ሄርሜላ ሄዳል። አሁን ደግሞ ሩታ አልፈልጋችሁም ብላ የራሷን ህይወት መኖር ጀመረች። ግን ሰላሟን አይፈልጉት። አሁን መቆስቆስ ሄዶ የእያንዳንዱን ሂደት ለምሳሌ አሁን ከትላንት ወደ ሄርሜላ ቀለበት አድርግልኝ ብላ ጠይቀችው። በልመና ግን ባል ይቻላል? በልመና ባል በጣም ነው የሚደብረው። የሆነች ሀገር ሰምታችኋል ዜና ላይ ወንዶች ኪራይ ተጀምሯል። እሱ ሳይመጣ ብላ ነው ቅድመ ጥንቃቄ ያደረገው የባል ኪራይ ሳይመጣ የኪራይ ዋጋ ሳይጨምርበት ምናልባት እንደዛ ሊሆን ይችላል ብለን እንውሰደው። ትላንትና እንግዲህ ቬሎ አልብሰው ደግሞ የፊልድ ፎቶ በመነሳት ምናምን አምሮባቸዋል። ቢሆንም ስራቸው ደስ ባይልም እኔ ግን ያው አምሮባቸዋል አይደለም። ሱፍና ቬሎ የለበሰ ያምርበታል፣ ምንም ጥያቄ የለውም። ግን ሂደታቸው ደስ አይልም። ቤተሰብንም ጭምር እያበሳጨ ነው። ለምሳሌ ኤፍሬም የአብርሃም ወንድም በጣም ትላንትና በሰራው ቪዲዮ ላይ በጣም ተበሳጭቶ ነበረ። አብርሃም ይሄንን የምታደርግ ከሆነ ለሷ ቀለበት የምታደርግላት ከሆነ ዳግም እኔ ወንድም አይደለሁም ቤተሰብንም ዳግም አታገኝም ብሎታልና በጣም ነው የሚዋደዱት አብርሃምና እንግዲህ ኤፍሬም ማለት ነው። ምርጥ ወንድማማቾች ናቸው እና ወንድሙንም ሊያጣ ነው ማለት ነው። አሁን ሄርሜላ ሩታን አሳጥተዋለች፣ ከልጁ ለይተዋለች። የቀሩ ቤተሰብ ነበር፣ ከቤተሰብም እያጣላች እያለያየች ነው ያለችውና አብርሃም ግን ለምን አልታየም? እውነት እንደዚህ ያሉ በቃ ውሳኔ ነው ደግሞ በጣም እንደዚህ ያሉ ሰዎች እውነት ሊበረታቱ ይገባል። የሩታንም ወንድም ላይ የራሱ ወንድም ላይ የሰጣቸው ሀሳቦች በጣም ቆንጆ ሀሳቦች ነው የሰጣቸው። አስረግጦ ነው ያገራቸው። ወደ አንዱ ሳይድ አለ አሁን ምንድነው በጣም ያነሳው አንድ ጉዳይ አለ። ሄርሜላ አንተ የምትፈልጋቸውን ነገር በደንብ ስለለየች ያንን ነገር ስላደረገችልን ወደ ራሷ የሳበች ምናምን ነገር አለው። ሩታ እኮ ብዙ ነገር አድርጋለታለች አብርሃም። አሁን በነገራችን ላይ ሄርሜላ የአሞሌ ጮና የበሬ ጮና አለች እና በሬ አሞሌ ጮ እስካስላሹ ድረስ የትም ሄደን ያችን አሞሌ ጮ እስክታልቅ እንደዛ ነው ያደረገች አለች። አብርሃም እንደዛ ነው በቃ አብርሃም እንደዛ ነው እየሆነ ያለው። በቃ ይኸውልሽ ትንሽ ነገር የምትጣፍጥ የምትመስል ነገር እያሳየች ከተስተካከለ ህይወቱ እያወጣቸው ነው በአንድ በኩል ግን ትክክል አይደለም። አሁን አብርሃም አሁን አስቡ ቤተሰቡን ሊያጣ ነው።
ቤተሰብ ማጣት ደግሞ ከባድ ነው ማለት ሌላ ነገር ቢቀርብሽ ይሻላል። እንደገና ደግሞ ገና ተለያይተው ምንም መሀል ሳይቆዩ ወዲያው ጥፍ ብሎ ከሄርሜላን ይቅርታ ጠይቆ ለሩታ ራሱ ፍቅር የለውም። ይሄ እሱ ነው ቢኖር ራሱ ቢኖር በነገራችን ላይ ይላችሁ አብርሃም ለሩታ ፍቅር አይደለም ሳይኖር የቀረው ይወዳታል፣ ምንም ጥያቄ የለውም። እኔ በእኔ በኩል አሁን አንተ እንደሱ ሰምቶ ይሆናል። እኔ ግን ፍቅር የለውም በሚለው ሀሳብ አልስማማም። ለምን መሰለህ ብዙ መከራ ለምን እንደዚህ ያደርጋል? ለምን ታዲያ ፈጠነ በጣም ግን ምን መሰለሽ አብርሃም የውሳኔ ሰው አይደለም። ቁርጥ አድርጎ እንደወንድ ልጅ የኔ የሆነ ነገር የኔ ነው አልደራደርም የሚል ሰው አይደለም። አንቺም ከሳብሽ ይሳባል። አይታችኋል። ሩታ ስታሽ ምን ወደ ማን ሄደ? ወደ ሩታ ሄደ። ከዛ ደግሞ የተወሰነ ደግሞ ሄርሜላ ስትንከባከው ወደ ሄርሜላ የውሃ ላይ ኩበት እየሆነ ነው እየዋለለ ነው ያለው። በቃ ወደ ተገፋው ፕሬሸር ወደ በዛበት እየሄደ ነው ያለው። አዎ ቢሆንም ግን ወደ ሞር ወደ ሄርሜላ ነው። እኔ ደግሞ ምለው ሩታን ቢወዳት ኖሮ አንደኛ 9 ወር ልጁን ተሸክማ ያንን ጊዜ ስታሳልፍ አብርሃም ከሷ ጋር ነበረና ብዙ መከራዎችን ብቻዋን ስትጋፈጥ የነበረው ያኔ ከሄርሜላ ጋር ሲርመጠመጥ ነበረ ከሌሎች ሴቶች ጋር ምናምን። በእነሱ ህይወት ውስጥ በእነሱ ትዳር ውስጥ ነፍ ሴቶች አልፈዋል። ስለዚህ እነዛ ሴቶች በእነሱ ህይወት ውስጥ እንዲያልፉ ያደረገው አብርሃም ነው። የእውነት ቢወዳት ኖሮ ያንን ያደርግ ነበር ወይ አብርሃም? እውነት ነው። ሁለተኛ ደግሞ ተጣሉ፣ ተለያዩ። አውለታ ያንን እንደዛ በቃ ተጫወተችበት፣ በቃ አለቀ። ጨዋታውን ተጫውታ አሸነፈችው። እሱ ያቺ ነገር ነች በጣም እንደ ትልቅ ነገር ያየው ማለት ነው። እሱ ግን ከዛ በላይ እኮ እሷን አቅስሏታል። በጣም የሷ በጣም ትንሽ ነው። እሷ ለረጅም ጊዜ አቅስሏታል። ያን ለታ ለተፈጠረው ግን እሱ ያዙ ልቀቁኝ ያለው በጣም ትልቅ ነገር አስመሰለ። አሁን እሷ እንደዚህ በኃይለኛ ጨዋታ ተጫውታ አሸንፈው አታውቅም ሩታ ብዙ ጊዜ ማለት በጣም ነው በስሜቱ ላይ የተጫወተችበት። ብዙ ጊዜ ተጣልተው እሷን በራሷ ሜዳ እሱን በራሱ ሜዳ ሆነው ያውቃሉ እኮ አዲስ አይደለም ለነሱ የኖሩበት ነው። ግን በአሁኑ ደግሞ በጣም ነው ሳይኮሎጂው እንዳሚዝ ያደረገችው። አይታችሁት ከሆነ እኔ በነገራችን ላይ እሱ ጨዋታ ሆኖ ደስ ይለኝ ነበር ባለፈውም ብለናል። ግን አሁን በቃ ኦልሬዲ ሆኗል። ግን አሁንም ቢሆን ማድረግ ያለበት አብርሃም ብዬ ማስበው የሆነ ቢረግጥ ጥሩ ነው። አንድ ነገር ማለት የቆመበት ላይ አሁንም ቢሆን እኮ ረግጧል ብላችሁ ታስባላችሁ ነው? አረጋግጠም አብርሃም አሁንም ማለት ለሄርሜላም ትላንትና ምላሽ እንደሚሰጣት ቀለበቱን ጉዳይ ምላሽ እንደሚሰጣት ተናግሮ ነበር። ትላንትናም እንግዲህ መባልስ አለበት ወይ ምላሽ ባይዘይ ማለት ያለበትም እሱ እኮ ነው። ባይዘይ ምንድነው መሰለሽ ይኸው ዝም ብሎ በልመና የቀረበ ነገር ርካሽ ነው። ራሷን አርክሳለች ሲጀመር ሄርሜላ ማለት ነው። ምክንያቱም እሷ አብርሃምን በልመና ነው አብሯት እንዲሆን የምትፈልገው፣ በልመና አይሆንም በፍቅር እንጂ ማለት ነው። ግን ሄርሜላ ራሱን ሊይዟት ሳይመስላችሁ በምን ሊይዛታል? በቃ የሆነ መጀመሪያ ኢንጆይመንት ላይ ነበሩ፣ ኢንጆይ እያደረጉ ነበር ምናምን ምንም እኮ እሷ ደስተኛ ነች። ዝም ብሎ ተመችቷት ነው እንጂ እሷ ደስተኛ ነች። ለአብርሃም የሌለ ፍቅር አላት። የአብርሃምና የሩታ መለያየት ደግሞ ብላችሁ ታስባላችሁ? አሁን ዘላቂ ነው ብዬ አላስብም። ማለት ያው እንደዚህ እዛ ጋር ሚስቱን ልጁን ጥሎ የመጣ ሰው ለኔ ህይወት ይሆነኛል ብሎ ማሰብ ራሱ እሱ አላሰበችውም። ጊዜያዊ ናት ማለት ነው። ይኸውልሽ ይሄ ምን ነው ታውቂያለሽ? አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰለሽ? የአሁኗን ስሜታዊ የሆኑና ለአሁን ማለት ለቅጽበት የምታልፋን እሷን ነው የሚያስቡት። ከዛም በኋላ ነገ የሚባል ነገር ውስጣቸው የለም። ነገ የሚባል ሰው ውስጡ ያለ ሰው እንደ የህፃናት እንደ ቲኔጀሮች እዛው አብክተው እዛው በልተው የሚደፋው በቃ እንደዛ እና በጣም ደስ አይልም። ትላንትና አቤል ሩታን አግኝቷት ነበረ። እዛ ዝግጅቱ ጋር እንድንሄድ ነው ምናምን ብሎ ሩታን ለማብሸቅ ሄዶ ነበረ። እሷም ደግሞ በቃ ለምን ከህይወት ያትወጡም ለሶስት ለምን አታገቧትም ሁሉ ብላታል። በነገራችን ላይ እኮ ሩታ ትታቸዋለች። እነሱ ናቸው ያልታወቁት ህይወት ያለጡት እነሱ ናቸው። ግን የሚገርምሽ ነገር እነሱ አሁን የሚያስቡት አሁን አብርሃም በሚያደርገው ነገር ሩታ እየተናደደች እንደሆነ በቃ ማለት እየተናደደች ቪዲዮ አሽሙራለሁ ሰምተሽ ከሆነ ማን ጠላት ደስ አይበለው ቬሎ ለብሳ አለው አሽሙራለሁ። ግን በእርግጠኝነት አንዴ ማለት ሰውን ተወጂዋለሽ ስጠዩን ደግሞ እንደውም በነገራችን ላይ ጥላቻ ይብሳል። ለሰው በጣም ፍቅር አፍቅራችሁት ምን ብላችሁት ምናምን ነገር ስትጠሉት ግን በቃ ስሙ እንዳይነሳባችሁ ሁሉ ትፈልጋላችሁ። እና
ሩታ አሁን ለአብርሃም ያላት እንደዛ አይነት ስሜት ነው ተናግራለች ባለፈው ማለት ነው። ማለት ጥላቻ በቃ ከምንም በላይ ነው። ሩታ ደግሞ እሱም ብቻም ሳይሆን አንድ ተበደላች፣ ሁለት ደግሞ መበደል የሌለባት ሰዓት በእርግዝና ሰዓት እሱ ነው በቃ ልትረሳውም ያልቻለችው በጣም የጎዳት ነገር የእረፍት ጊዜ አልሰጣትም። ደግሞ አራስና የእርግዝናዋ ጊዜ በጣም ብዙ ቻሌንጅ እንዳሳለፈች ስትናገር ነበር። በጣም ህመሞችን ስታስተናግድ ነበረ። ምግብ መብላት እየፈለገች በአግባቡ ሳትበላ ክትትሎችን አብሯት ሄዶ አያውቅም። በነገራችን ላይ ማርቆስ የሚባል ጓደኛቸው ነው። ማርቆስ በጣም ምርጥ ልጅ ነው። በቃ በጣም ተስፋ ቆርጦ ነው የተዋቸው። እሱ ሊያስታርቃቸው ብዙ ዋጋ ከፍሏል። ማርቆስ ነበር አንዳንዴ አብሯት የሚሄደው እና ክትትል እንኳን አብሯት ሄዶ አያውቅም። እና ብዙ ጊዜ ከክትትሉ ውጭ ራሱ እያመማት ሐኪም ቤት ብቻዋን ነበር የምትመላለሰው ምናምን። ያን ሁሉ ነገር ሰው ኖሮሽ እንደሌለሽ አስቢው። እና አብርሃም አባት ያለው ልጅ ይይዘሽ በሆድሽ አባት እንደሌለው ሰው እየለመንሽ ምን እያልሽ ስትሄጂ ያለው ስሜት እና ለሷ ፍቅር አለው ታያለሽ። አንዳንዴ በቃ እኔ ሞራሉ ራሱ ይገርመኛል። ልጄ ምናምን ብሎ አሁን ልጁን ለመውሰድ ደግሞ ጥያቄ አንስቷል። ልጄ ብሎ መምጣት እንዲሁ በቃ አንዳንድ ሰው እኮ በጣም ይገርማል። አንዳንድ ወንዶች በቃ እውነት እንዴ ስለተወለደ ብቻ ጭቃ እኮ አይደለም ጠፍጥፎ በሰከንድ የተሰራው ብዙ ዋጋ ተከፍሎበታል። ብቻዋን ሳይሳት እንኳን ቢያንስ አብሯት እንኳን የሆነ ነገር ባያሳልፍ ብቻ ግን እኔስ ከባድ ሲቹዌሽን ግን አሳልፋለች በጣም አንድ እሱን እንኳን ብንረሳ ልጁን ደግሞ አሁን በቃ ልጅ ደግሞ ማደግ ያለበት ከእናት ከአባት ጋር ነበር። እሱን ራሱ ማሰብ ነበረበት። አንዳንድ ጊዜ ለልጅሽ ብለሽ እኮ የምትከፍያቸው ዋጋዎች የምትችያቸው ነገሮች አሉ። የፈለገ ነገር ሌላ ጋር የሚያማልለው ነገር ቢኖር እንኳን ሩታ ጋር የማይመቸው ነገር እንኳን ቢኖር ለልጃቸው ሲል ለልጁ ሲል ነገሮቹን አንደርስታንድ አድርጎ በቃ እነዛን ነገሮች ከኔ ይቅር ለልጄ ብሎ ልጁ በሁለቱ መካከል እንዲያድግ ማለት ነው። ነገ ልጁ ሲያድግ ብዙ ጥያቄዎች ያነሳል። ብዙ በነፃነት ልጁ እንደፈለገ ልጅ ያለ ፍላጎት ነው የመጣው። በሁለቱ ፍላጎት ነው የመጣው። አሁን አባት መሆን ፈልጎ ነው፣ ሩታም እናት መሆን ፈልጋ ነው የመጣው። በምርጫ የመጣ ልጅ አይደለም። በምርጫ የሚያሳድጉት እነሱ ናቸው። እና ሁለት ሰው ላይ በደል እያደረሰ አንድም መጀመሪያም በሚስቱ ላይ ቀጥሎ ደግሞ በተወለደው በአዲስ እኔ አሁን አንድ ስጋት አለኝ። ሁለተኛው ልጅ ከሄርሜላ እንዳያዝ ብላለች። ትላንትና በቃ ዛሬ አብረን ውለን አብረን የምናድረው ብለዋለች። ባይዘው ልትይዘው ትችላለች። በዚህ እኔ በጣም ባይዘው እሷ ተሳስቶ አብሯት የሚያድር ከሆነ ይሄንን ከማድረግ ወደ ኋላ አትልም። ምክንያቱም ከዛም በኋላ ሄርሜላና ሩታ እኩል ክርክር ይገባሉ ማለት ነው። ምንድነው የሚያደርገው ግን በዚህ ሰዓት ሰው በጣም ግራም ይገባው። ምንም አይመስለውም። አብርሃም ምንም የሚመስለው አይነት ሰው አይደለም። የአባትነት መብቱን የአባቱን ድርሻ ጡንጦ ስጪው ይኸው ጡንጦ ስጪው እና ለማንኛውም ግን ነገሮች ከባድ ናቸው። ይቅርታ እንግዲህ ከኋላ ለገባው ሳውንድ ትራክ እና ለማንኛውም ግን ነገሮቹ በጣም ያስጠላሉ። አብርሃም ግን አሁን እንግዲህ ቤተሰቦቹ በጣም እየጨከኑበት ነው። ብቻውን እየቀረ ነው እንግዲህ ይመስለኛል ቤተሰቡ ላለማጣት ሲል ከሄርሜላ ጋር ምንም አይነት ነገር የሚያደርግ አይመስለኝም። ቀለበትም የሚያደርግላት አይመስለኝም። ለዛም ይመስለኛል በልብ ከተሳሰረን ቀለበት እኮ ትርጉም የለውም ምናምን ሲላት ነው። ቬሎም ለብሳ እኮ ስታይ ምን ተሰማለች? ብዙ ነገሮችን እሱን እንትን ለማለት ሞክራለች። ቬሎም የለበሰችው ትላንትና አይምሮ ውስጥ የሆነ ነገር መፍጠር ፈልጋ ነው። እሱ ጋር ግን ምንም ነገር ቢያስብም አልተናገረም። ምንም ነገር የለም ነው ያላት። ምክንያቱም በርካሽ የቀረበ ነገር ለቀረበ ነገር ምንም አይሰማሽም። እንደፈለገሽ ማለት በቃ ምንም ለገብቶሻል። ሳትፈልጊው ለምሳሌ ማን ነው ሳትፈልጊ ውስጥሽ ፍላጎት ሳይኖረው ምግብ ቢቀርብልሽ ምግቡ በቃ ዝም ብለሽ እንትን ትያለሽ አይደለ? እያሾፍክ እንትን ትያለሽ። ስለዚህ ሄርሜላ ማለት ለአብርሃም ተራ ነገር ነች። ገብቶሻል?
በራሷ ሜዳ ላይ ነጥብጣለች። እሷ በጣም ትወዷለች፣ በጣም ነው የምታፈቅረው። አብርሃም ማጣት አትፈልግም። ግን አብርሃም ደግሞ ምናልባት ባለፈው እሷ ስትርቅ የሆነ ስሜት ተሰምቶታል። ተመልሳ መጣለች። ምንድነው ይባላል የአንድ ሰው ዋጋ የሚታወቀው ወይ ሲሞት ወይ ካገር ሲሞት። ስለዚህ በዚያን ሰዓት ላይ ተሰምቶት ነበረ። ግን ተመልሳ እንደ በፊቱ ረክሳለታለች። ስለዚህ የረከሰ ነገር ደግሞ በጣም በፈለግሽ ሰዓት የምታገኘው ነገር ምንም አይደንቅም። ስለዚህ ምናልባት እንግዲህ ያው ቀለበቱን ላያደርግ ይችላል። እንደዚሁ ቅድም እንዳልኳችሁ ለሩታ ብሎ አይደለም ለቤተሰቦቹ ምናልባት ለቤተሰቦቹ እሱ ክብር አያውቅም። ስለ ክብሩ ሳይሆን ቤተሰቦቹን ፈርቶ ለምሳሌ እነ ኤፍሬምን ፈርቶ ማለት ወንድሙን ከሚያጣ ማሰብ ከቻለ አባት እናቱን ከሚያጣ ማሰብ ከቻለ ሄርሜላን ቢያጣ ይመርጣል። ገብቶሻል አይደለ? ስለዚህ ያው ምንም ሆነ ምን ዳግም ከሩታ ጋር ከባድ ነው የሚሆነው። ያው ቤተሰብ ጣልቃ ገብቶ ነገሮቹን ለማስተካከል ካልሞከሩ ማለት ነው። እሷ የፈለገ ይመጣ ብላለች። ያው ትዳሩን ፈርሷል ይመስለኛል። ምክንያቱም ፈርሟል። ከፈረመ ደግሞ ኦሬዲ እሷ ደግሞ ከሀገር ወጣለሁ እያለች ነው። ምናልባት ከሀገር ከወጣች ደግሞ ልጇን ይዛ አብርሃም መቼም ለነገሩ ከልጁ ይልቅ ለሄርሜላ እና ወንድሟ ደግሞ ከአብርሃም ጋር አስታርቆኝ ልጁን እሰጠዋለሁ እያለ ነው። እኔ ደግሞ ምን አይነት እብደት እንዴ! በጣም የሩታ ወንድም የአብርሃም ወንድም በጣም ደስ ብሎኛል። በጣም ኤፊ በቃ አንደኛ ነው። የሩታ ወንድም ግን እኔ ሌላ ሳይካትሪስት ያስፈልጋል። ግን እኔ ይመስለኛል የእውነት ለሱ ሊመልስ አይመስለኝም። የሆነ እሱ ሌላ ነገር አብርሃምን የሆነ ሌላ ሊበቀሉት በሌላ መንገድ እንደገና ደግሞ ወይም ደግሞ ቀርቦ ሄርሜላን የሆነ ነገር በቃ ለማድረግ ይመስለኛል እንጂ እርግጠኝነት እንደዛ ካሳም ተሳስቷል። ለምሳሌ በግድ የሚሆን ነገር የለም። አይ በቃ ማለት አሁንማ ምንም እኮ ማለት ጨዋታውን ሊጫወት ፈልገው ይመስለኛል እንጂ ሌላማ አሁን ምን ያደርጋል? አሁን እሱ እኮ ወደ ሩታ አይመለስም ማለት ለመመለስ እንግዲህ ምናልባት አይታወቅም። ምክንያቱም የእህል ውሃ ጉዳይ አይታወቅም። አንዳንድ ጊዜ እኮ ወልዶ ምን ብሎ ተለያይቶ 10 ዓመት ቆይቶ እንደገና ተገናኝተው የሚጋቡ ወለዱ ሰዎች ላይ እጃችን አንከት ስለዚህ እንደዛ የሆኑ አሉ። ልጆች ያስታረቋቸው እኔም አውቀዋለሁ። 10 ዓመት 16 ዓመት ምናምን ተለያይተው ኖሮ ከዛን ልጆቹ እንደገና ያስታረቋቸው እኔም አውቀዋለሁና ምናልባት አብርሃምም ሲበስል ሄርሜላም ከአብርሃም ህይወት ስትወጣ ማለት ያኔ ምናልባት እንደዚህ በቀላሉ ግን አትወጣም እሷ። ያው እንግዲህ የሱ ቤተሰቦች ወሳኝ ናቸው። አሁን እዚህ ጋር ማለት የሱ ቤተሰቦች ወሳኝ ናቸው። በጣም ደስ ያለኝ የሷ ቤተሰቦች ከመጀመሪያ ጀምሮ ምንም ጣልቃ አልገቡም። እህቷ እንደውም ባለፈው ለምን እንደዚህ ያደረግሽ ምናምን ብላ ስትላት በጣም ደስተኛ ነኝ በማድረግ የኔ ያለቻት አንቺ እኔን እንኳን አትፈሪም እንዴት አደርጋለሽ ምናምን ነገር ብላታለች። ያው መብሰላቸውን ታያለሽ እዛ ውስጥ ማለት ነው። ገብቶሻል እንግዲህ 40 ዓመት እስኪሆን ተጠብቃለች። ልብስ ከሚገዛ ሩታ ግን እስከዛ እሷ ወይሴ በጣም ጠንካራ ሴት ትመስላለች። አይ የእውነት ግን ሩታ ጠንካራ ሴት ናት። ብዙ ቻሌንጆችን ያሳለፈች ሴት ናት። በጣም ጠንካራ ናት። ልትበረታታ የሚገባ ሴት ናት። ብዙዎች ሊማሩባት የሚገባ ሴት ናት። እውነት ለመናገር በቃ ብዙ ሴቶች ከሷ መማር አለባቸው። ጥንካሬ ማለት ቻሌንጅ ይኖራል፣ ህይወት ግን ይቀጥላል የሚለው በሩታ በደንብ ታግሳለች። በዛውም ልክ በነገራችን ላይ መጀመሪያ የምትናደድ ምናምን የነበረው አብርሃምን የመያዝ ፍላጎቱና ፍቅሩም ስለነበር ነው። ይሄ ከእርግዝና በኋላ ግን አይታችሁ ከሆነ የሩታ ወንድሽና ወደ እንትን መጣ ወደ ጥላቻው መጣ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ አድርጉ። በሚቀጥለው እስከምንገናኝ ቻው ባይ።